ሰላም እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምናየው የሩዝ ውሃ ለፀጉር ምን ያህል ጠቀሜታ እንዳለውና እንዴት ነው የምንጠቀመው፣ በምን አይነት መንገድ ነው የምንጠቀመው የሚለውን ነው ዛሬ የማሳያችሁ። በሁለት አይነት መንገድ ነው የምጠቀመው። አንደኛው ሩዙን ሰፍስፌ አሳድሬ፣ አንደኛውን ደግሞ ሩዙን ቀቅዬ ከሩዙ ከሚወጣው ውሃ እሱንም አሳድሬ እንደ ጄል አድርጌ ነው የምጠቀመው። ቀጥታ ወደ አሰራሩ እንሄዳለን። አንድ ኩባያ ሩዝ በጎድጓዳ ሳህን ላይ አድርጌ አጥባለሁ። አቧራ ይኖረዋል ብዙ ጊዜ ሩዙ ንጹህ አይሆንም እና እሱን አጥበዋለሁ። 2 ወይም 3 ጊዜ ውሃ ቀይሬለት ካጠብኩት በኋላ ምንድነው የማደርገው? አንድ ኩባያ ከግማሽ የሚሆን ውሃ ጨምርበትና እሱን ከድኜ ፍሪጅ ውስጥ አሳድረዋለሁ። እኔም አሳድሬ ነው የተጠቀምኩት። ጊዜ ከሌላችሁ ለተወሰነ ሰዓት ማስቀመጥ ትችላላችሁ። እኔ ግን አሳድሬዋለሁ። ከዛ በኋላ ሩዙን በምንጠቀምበት ሰዓት አውጥተን ትንሽ እንደዚህ እንደምታዩት እጄ ላይ አደርገዋለሁኝ በደንብ እስር ያለውም ነገር እንዲወጣልኝ። ከዛ ለአጠቃቀም እንዲመቸኝ በእንደዚህ አይነት እቃ ገልብጬዋለሁ። ካላችሁ ቆንጆ ነው። ስትጠቀሙ በደንብ ያርስላችኋል፣ ቆዳችሁንም ለመቀባት ማለት ነው። ከዛ ፀጉሬን ፈታሁኝ። የቆየ ነበረ ቅዳሜና እሁድ ከቤት ስላልወጣሁ ፀጉሬ እንዲህ ነበረ ተንጨባርሬ ነበረ። ከዛ ፈትቼ አበጥረዋለሁ። ፀጉራችንን በምናበጥርበት ሰዓት ብዙ ጊዜ የምንሸወደው ምንድነው? ከላይ ነው የምንጀምረው። ብዙ ጊዜ ከላይ ስንጀምር ይበጣጠስብናልና በቻልነው አጋጣሚ ከስር ያለውን ይዛችሁ ከታች ያለውን ጀምራችሁ ወደ ላይ እያደረጋችሁ ብትሄዱ ቆንጆ ነው። ፀጉራችሁ እንዳይበጣጠስ ያደርገዋል። ፀጉሬን እንደዚህ ካፍታታሁት በኋላ ምንድነው የማደርገው? ቀጥታ ፀጉሬን እቀባዋለሁ። መጀመሪያ የምቀባው የሩዙን ውሃውን ዘፍዝፌ ያሳደርኩትን እሱን ቀብቼ ከዛ በኋላ ደግሞ ጀሉን ደግሞ እዛው ላይ ነው የምጨምረው። እኔ እንደዛ እጠቀመዋለሁ። ብዙ ጊዜ ወይ ውሃውን ብቻ ወይ ጀሉን ብቻ ነው ሰው የሚጠቀመው። በደንብ አድርጋችሁ ፀጉራችሁን፣ ቆዳችሁን እያስነካችሁ ብትቀቡት ቆንጆ ነው። ትንሽ ቪዲዮ ፈጠን ያለ ነው፣ ግን ያው በጣም እንዳይረዝምብኝ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ ባካችሁን። ሁሌ ላለውና ላይክ ሰብስክራይብ በማድረግ አበረታቱኝ። ጀማሪ ነኝ። ስለምታዩ አመሰግናለሁ። ቴንኪው ማለት እፈልጋለሁ። ዛሬ ደግሞ እንደምታዩት የወጣችሁ ፀሐይ በስማም ከስንት ጊዜ በኋላ በጣም ተናፍቃ ዛሬ ስትገኝ ያረረች ፀሐይማ እንዲህ በቀላሉ አናሳልፋትም በሚለው እንደዚህ ጀመርኩኝ። አያችሁት? ልክ እንደ እንትን ነው፣ ላይክ እንደ ኮንዲሽነር ነው። ልስልስ የሚያደርገው ደስ የሚል ነገር አለው ስትጠቀሙት። ቆንጆ ነው። የሩዝ ውሃ ምን አይነት ጥቅም አለው ለምትሉ፣ ፀጉርን ያፋፋል። ለሚቆራረጥ ፀጉር በምናበጥርበት ሰዓት፣ ለሚነቃቀል ፀጉር በደንብ ቆንጆ ነው። ያሳድጋል፣ ምንም ጥያቄ የለውም። ያሳድጋል ይላሉ ብዙ ጊዜ ኤዥያዎች። እንደዛ ነገር ነው መሰለኝ የሚጠቀሙት። ከነሱ ብዙ ቪዲዮዎች አይቻለሁኝ። ብዙ ጥቅሞች አሉት። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ማንኛውንም አይነት አስተያየት እቀበላለሁኝ። ላይክ ሼር አድርጉልኝ። እስከ መጨረሻውን ቪዲዮውን እንድትከታተሉት ጋበዝኳችሁ።